በዛሬው የጤናዊ ፕሮግራም ወደ እናንተ የማቀርብላችሁ ስንፈተ ወሲብ ምንድነው? ስንፈተ ወሲብ የወንዶች ጉዳይ ወይንስ በሴቶችም ይከሰታል? እንዲሁም ደግሞ ለስንፈተ ወሲብ መከሰት ዋነኛ መንስኤው ምንድነው? ለምን ይከሰታል? ዘላቂ መፍትሄውና ሕክምናው ምን ይመስላል የሚለውን ግልጽ በሆነ መልኩ ወደ እናንተ አደርሳለሁ። ታዲያ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ለሌሎች ተደራሽነት እንዲኖረው ላይክ፣ ሼር በማድረግ ቻናሉን እንድታበረታቱ እያልኩ ቀጥታ ወደ ፕሮግራሙ ሄዳለሁ። እስከ መጨረሻው ተከታተሉን። ወደ ፕሮግራሙ በመጀመሪያ ደረጃ እንደ አጠቃላይ ስንፈተ ወሲብ በወንድም በሴትም ሊከሰት የሚችል ነው። ምናልባትም መገለጫው ሊለያይ ይችላል እንጂ በአብዛኛው መንስኤውም መፍትሄውም አንድ አይነት ወይንም ተመሳሳይ ሊሆን ይችላል። ስለዚህ በሁለቱም ጾታ የሚከሰት አብዛኛውን ጊዜ የተለያዩ በሽታዎች ምልክቱን እናገኘዋለን። ስለዚህ መገለጫዎቹን ስናይ እንደ አጠቃላይ የወንድ ስንፈተ ወሲብ በሶስት መልኩ ሊገለጽ ይችላል ነው። አንደኛው የብልት መቆም አለመቻል ወይንም በሕክምናው ኢሬክታይል ዲስፋንክሽን የምንለው አይነት ሲከሰት ነው። ይህም አንድ የወንድ ልጅ ብልት ለመቆም ሶስት ነገሮች ሊያስፈልጉት ይችላሉ። ለምሳሌ በእይታ ሊሆን ይችላል ወይም ቪዥዋላይዜሽን የምንለው፣ እንዲሁም በሀሳብ ሊሆን ይችላል ኢማጂኔሽን፣ እንዲሁም ደግሞ በሶስተኛ በመነካካት ወይም በታክታይል አማካኝነት የወንድ ልጅ ብልት ሊቆም ይችላል። ነገር ግን በእነዚህ በሶስት መንገዶች የማይነሳ ወይም የማይቆም ከሆነ ይሄ ኢሬክታይል ዲስፋንክሽን አጋጥሞታል እንላለን ማለት ነው። እንዲሁም ሶስተኛው ሊገለጽበት የሚችለው የስንፈተ ወሲብ አይነት ደግሞ የብልት ቶሎ መድከም ወይንም ደግሞ ቶሎ መጨረስ ሊሆን ይችላል። ወይንም በሕክምናው ፕሪማቹር ኢጃኩሌሽን የምንለው ማለት ነው። ይህንም በአራት መንገድ ከፍለን ልናየው እንችላለን። አንደኛው ይሄ ፕራይሜሪ ወይንም ይሄ ላይፍ ሎንግ ፕሪማቹር ኢጃኩሌሽን የምንለው ነው። ይህም ማለት ደግሞ አንድ ሰው መጀመሪያ የግንኙነት ካደረገ ከወጣትነት ከመጀመሪያው የግንኙነት ካደረገ ጀምሮ ችግሩ የሚከሰት ከሆነ ነው እና በዛው የሚቀጥል ከሆነ ነው ይሄ ላይፍ ሎንግ ወይም ፕራይሜሪ የምንለው ማለት ነው። ይህም የራሱ ደረጃዎች ሊኖሩ ይችላሉ። አንደኛው ይሄ ከፍተኛ ደረጃ የምንለው ወይም ሲቪር የምንለው አንድ ወንድ ልጅ ከሴት ልጅ ጋር ግንኙነት ለማድረግ ተዘጋጅቶ ግንኙነት በሚያደርግበት ሰዓት ከ15 ሰከንድ በታች ባነሰ ጊዜ ውስጥ ቶሎ የሚጨርስ ከሆነ ነው ይሄ ሲቪር የምንለው ነው። ሁለተኛ ደግሞ በ30 ሰከንድ ውስጥ የሚጨርስ ከሆነ ይሄ ሞዴሬት የምንለው ነው። እንዲሁም ደግሞ በሶስተኛነት ደረጃ ከ30 እስከ 1 ደቂቃ ባለው ውስጥ ቶሎ የሚጨርስ ከሆነ ይሄ ማይልድ የምንለው ማለት ነው። ስለዚህ እንደ አጠቃላይ ይሄ ላይፍ ሎንግ የምንለው አንድ ወንድ ልጅ በ1 ደቂቃ ባነሰ ውስጥ ቶሎ የሚጨርስ ከሆነ ይሄ ፕሪማቹር ኢጃኩሌሽን እንለዋለን ማለት ነው። እንዲሁም ይሄ ከፍተኛ ደረጃ ያልነው ደግሞ እስከ መካንነት ደረጃም ሊያደርስ የሚችል አይነት ችግር ነው ማለት ነው። እንደ አጠቃላይ እንግዲህ በአማካኝ አንድ ወንድ ልጅ 5 ደቂቃ ይቆያል ተብሎ ይታሰባል፣ በአማካኝ ማለት ነው። ግን በአቭሬጅ ከ3 እስከ 7 ደቂቃ ሊሄድ ይችላል ተብሎ ይታሰባል። ስለዚህ በ1 ደቂቃ ውስጥ ግን የሚጨርስ ከሆነ ይሄ ላይፍ ሎንግ ፕሪማቹር ኢጃኩሌሽን የምንለው ነው ማለት ነው። ሁለተኛው ደግሞ አኳየርድ የምንለው ነው። አኳየርድ የምንለው ደግሞ መጀመሪያ አንድ ወንድ ልጅ በመጀመሪያዎቹ የግንኙነት ጊዜያቶቹ ኖርማል በሚባለው ጊዜ ውስጥ እየቆየ የነበረው ሆኖ ነገር ግን በጊዜ ሂደት ቶሎ የሚጨርስ ከሆነ ለምሳሌ መጀመሪያ 5 ደቂቃ የሚቆይ ከሆነ በኋላ ቆይቶ ግን ከ2 ከ3 ደቂቃ በታች ባለው ጊዜ ውስጥ የሚጨርስ ከሆነ ይሄ አኳየርድ የምንለው ነው። ይሄም የራሱ ምክንያቶች አሉት። ምክንያቶችን ወደፊት እናያቸዋለን። ሶስተኛው ደግሞ ቫሪያብል ፕሪማቹር ኢጃኩሌሽን የምንለው ነው። ቫሪያብል ማለት ደግሞ ይሄ ናቹራል ነው ወይም ሲቹዌሽናል ነው። አብዛኛውን ጊዜ በኖርማል ጊዜው እየቆየ ግን አንዳንዴ በተለያዩ ምክንያቶች ሲቹዌሽናል ሆኖ ያም ማለት ከስራ ጫና ጋር ሊሆን ይችላል፣ ሙሉ ስላልመጣ ሊሆን ይችላል። በተለያዩ ጫናዎች ምክንያት አልፎ አልፎ ከ3 እና ከዛ በታች ደቂቃዎች የሚቆይ ከሆነ ይሄ ቫሪያብል የምንለው ነው። የብዙ ጊዜ የሚከሰት ነው። አብዛኞቹ ላይ እንደውም 30% የሚሆኑት ይሄ ችግር እንዲከሰት ሊያውቁ ይችላሉ። ስለዚህ ብዙውን ጊዜ የሚከሰት ነው ማለት ነው። አራተኛው አይነት ቶሎ የመጨረሻ አይነት ደግሞ ሳብጀክቲቭ የሚባለው ነው። ይሄ ሳብጀክት የምንለው ኖርማሊ ሰውየው ትክክለኛ በሚባለው ሰዓት ሊቆይ ይችላል። 5 ደቂቃ ሊቆይ ይችላል፣ 3 ደቂቃ፣ 4 ደቂቃ ሊቆይ ይችላል። ነገር ግን ለምሳሌ
የሆነ የወንድ ጓደኛው እኔ እስከ 10 ደቂቃ ቆያለሁ ወይም 15 ደቂቃ ቆያለሁ 7 ደቂቃ ቆያለሁ ካለው እሱ 4 ደቂቃ የሚቆይ ከሆነ እሱ ፊል የሚያደርገው እሱ ቶሎ እንደሚጨርስ አድርጎ ሊያስበው ይችላል። ነገር ግን ይሄ አይነቱ ምንም ችግር የለውም። እስከ 3 ደቂቃ የሚቆይ ከሆነ ኖርማል ነው። ከዛ ጋር ተያይዞ የሚመጣ ችግር ነው ማለት ነው። ሌላውና ሶስተኛው የወንድ ልጅ ስንፈተ ወሲብ ብለን የምንገልጸው ለግንኙነት ወይንም ለወሲብ ምንም አይነት ፍላጎት ከሌለው ይሄ ሶስተኛው አይነት የወንድ ልጅ የወሲብ ችግር ብለን ልናየው እንችላለን ማለት ነው። ስለዚህ ስለ ወንድ ልጅ የስንፈተ ወሲብ የዚህን ያልካል። በሴቶችም ይሄ ችግር ይከሰታል። ብዙ ጊዜ ግን ያው የወሲብ ችግር አለበት ተብሎ የሚታሰበው በወንድ ነው። ምክንያቱም የወንድ ልጅ መጀመሪያውን ብልቱ ካልቆመ ግንኙነት ማድረግ ስለማይቻል በአብዛኛው ችግሩን የወንድ ልጅ ችግር ብቻ ተደርጎ ይወስዳል። ነገር ግን በሴቶችም በብዙ መልኩ የሚገለጽ የስንፈተ ወሲብ አይነቶች አሉ። ከነዛም ውስጥ ለምሳሌ አንደኛው ፊሜል ሴክሹዋል ኢንተረስት ኦር አራውዛል ዲስኦርደር የምንለው ነው። ምንም አይነት የወሲብ ፍላጎት ማጣት ወይም ተነሳሽነት ማጣት፣ ይሄ አንዱ በሴቶች ላይ የሚታየው የወሲብ ችግር ነው። ይህም ችግር ብዙውን ጊዜ በተከታታይ ለ6 ወራት የሚቆይ ከሆነና ከምንም አይነት የጤና እክል ጋር ጤና እክል ሳይኖረው ለ6 ወርና ከዛ በላይ ችግሩ የሚቀጥል ከሆነ ነው። እንዲሁም ደግሞ ሰከንዳሪ የምንለው ግን በተለያዩ ምክንያቶች የተከሰተ ከሆነ ነው። ለምሳሌ ኢንፌክሽን ሊሆን ይችላል፣ ወይም ከዚህ በፊት መደፈር ሊሆን ይችላል፣ የሆርሞን መዛባት ሊሆን ይችላል። የተለያዩ ምክንያቶች አሉት። በእነዛ ምክንያቶች የሚመጣ ከሆነ ነው። ሁለተኛው አይነት የሴት ልጅ ስንፈተ ወሲብ የምንለው መገለጫ ደግሞ ጄኒቶፐልቪክ ፔን የምንለው ነው። ይህም ማለት ደግሞ ከፍተኛ የሆነ ህመም በወሲብ ጊዜ የሚከሰት ከሆነና ግንኙነቱን በጣም የሚረብሸው አይነት ህመም ከሆነ ይህም አንደኛው መገለጫ ነው። ሶስተኛው ደግሞ ኦርጋዝሚክ ዲስኦርደር የሚባለው ነው። ያለመርካት ችግር ነው። ጭራሹንም አለመርካት ሊሆን ይችላል፣ ወይንም ደግሞ ዲሌይድ ሊሆን ይችላል። እስከ 30 እስከ 1 ሰዓት በምንም አይነት ስቲሙሌሽን ሊሆን ይችላል። በምንም አይነት መልኩ አለመርካት ወይም ክላይማክስ አለመድረስ፣ ምንም አይነት ህመም ሳይኖር ፍላጎቱ እያለ ግን መርካት አለመቻል ሊሆን ይችላል። ይሄም ለብዙ ሰዓት የሚቆይ ከሆነ ከ1 ሰዓት በላይ የሚቆይ ከሆነና ሁለቱንም ጥንዶች የሚያሳስባቸው አይነት ችግር ከሆነ ይሄ ኦርጋዝሚክ ዲስኦርደር ይባላል ማለት ነው። ሌላው ደግሞ ብዙ ጊዜ ከማረጥ ጋር ተያይዞ የሚከሰተው ነው። ከማረጥ ጋር ተያይዞ ወይም መርጣት ደረጃ በሚደርሱበት ጊዜ የሴት ልጅ ብልት መሳሳት ሊሆን ይችላል፣ ህመም ማምጣት፣ መድረቅ ሊሆን ይችላል። እነዚህ ጋር ተያይዞ የሚመጣውን ችግር እንደዚሁ አንዱ መገለጫ ተብሎ ይታሰባል ማለት ነው። ስለዚህ እንደ አጠቃላይ የሁለቱ አይነት ችግሮች እነዚህ ሆኖ ሳለ ለወንዱም ሆነ ለሴቷ የስንፈተ ወሲብ ምክንያት ብዙ አይነት ምክንያቶች ሊኖሩ ይችላሉ። ስለዚህ ሕክምናውን ለመስጠትና መድኃኒቱን ለመውሰድ መጀመሪያ መንስኤውን ማወቅ ግድ ነው። እንደ አጠቃላይ ጤናማ የሆነ ወሲብ ለማድረግ የሚያስችሉን የሶስት ነገሮች ጥምር ውጤት ነው። ያም ማለት አንደኛው አካላዊ ዝግጁነት ወይንም ጤንነት ሲኖር ነው። ምንም አይነት ተጓዳኝ ህመም ሳይኖረው፣ ምንም አይነት አካላዊም ሆነ ባዮሎጂካል ችግር ከሌለው ማለት ነው። ሁለተኛው ደግሞ አእምሯዊ ዝግጅት ወይንም አእምሯዊ ጤንነት ያስፈልጋል። እንዲሁም በሶስተኛነት ደረጃ ደግሞ ስነ ልቦናዊ ዝግጅት ያስፈልጋል ማለት ነው። ስለዚህ እነዚህ የሶስቱ ጤናማ የሆነ ዝግጅት ሲኖር ጤናማ የሆነ ግንኙነት እንዲኖር ያደርጋል ማለት ነው። ነገር ግን ከነዚህ ከሶስቱ አንዱ መታወክ ካለ ወይም መስተጓጎል ካለ የስንፈተ ወሲብ ባህሪያቶችን እንዲያሳዩ ያደርጋል ማለት ነው። ስለዚህ እነዚህ ሶስቱ ነገሮች በተለያየ ምክንያቶች ሊታወኩ ወይም ሊስተጓጎሉ ይችላሉ። ስለዚህ ለነዚህ ሶስቱ ነገሮች መስተጓጎል ዋና መንስኤዎቹ ምንድናቸው የሚሉትን በዋናነት በ5 ከፍለን እናያቸው እንችላለን። በውስጣቸው ብዙ አይነት ምክንያት ሊኖራቸው ይችላል።